በአሜሪካና በኢራን መካከል የነበረው የዲፕሎማሲ ሽኩቻ አሁን መልኩን ቀይሮ ዓለምን በድንጋጤ ሽባ ወዳደረገ የኒኩለር ገደል አፋፍ ተንሸራቷል። ቴህራን በኢስላማባድ የነበረውን የድርድር ጠረጴዛ በቁጣ ገፍትራ ስትወጣ በባዶ እጇ ሳይሆን ከፒዮንግያንግ የደረሷትን የጥፋት መልእክተኛ የሆኑትን የኒኩለር አረሮች ተማምና መሆኑ የፍርሃት ቆፈን በዓለም ላይ እንዲዘራ አድርጓል። በእነዚህ በመካከለኛ ርቀት የሚምዘገዘጉ የሞት ፍሬዎች የኢራንን ወታደራዊ ጡንቻ ከመቼውም ጊዜ በላይ አሳብጠውታል። ቀደም ሲል ከባህላዊ የጦር መሳሪያዎችና በሚሳኤሎች ዛቻዎች የታጠረው የነበረው ግጭት አሁን በሰሜን ኮሪያ የቴክኖሎጂ ጥበብ ወደ ተቀመረውና ምድር ወደ አመድነት ሊቀይር ወደሚችል የኒኩለር ድንፋታ ተሸጋግሯል። በዋይት ሃውስ በኩል የሚሰማው ዜና ይበልጥ ሰቀቀን ሆኗል። ፕሬዝዳንት ዶናልድ ትራምፕ ካልተለመደው የተናጠል ተኩስ አቁም አዋጅ ጀርባ የኒኩለር መተኮሻ ቁልፉን በመዳፋቸው እያሻሹ ስለመሆኑ ከቤተ መንግስቱ የሚወጡ ሚስጥራዊ መረጃዎች እያረጋገጡ ነው። ይህ የጥፋት ቁልፍ በሰው ልጅ ታሪክ ውስጥ ታይቶ በማይታወቅ እልቂትን ሊያበስር የሚችል የሞት ደውል ሆኖ ሳለ በሁለቱ መሪዎች እልህና ግትርነት ምክንያት የዓለም እጣ ፈንታ በአንድ ጣት እንቅስቃሴ ላይ ተንጠልጥሎ ይገኛል። ኢራን በሰሜን ኮሪያ የከርሰ ምድር የሙከራ ጣቢያዎች የቀሰመችውን የዩራኒየም ማበልጸግና የጦርነት አርዕስት ግንባታ ምስጢር ዛሬ አሜሪካ ለከፍተኛ ስጋት ዳርጓታል። ይህ የኒኩለር ጥላ በሆርሙዝ ሰርጥና በመላው መካከለኛው ምስራቅ ላይ ሲያጠላ ጦርነቱ ቢፈነዳ ውጤቱ ከቀጠናዊ ግጭት ባለፈ የሰው ልጅን ስልጣኔ ወደ ትቢያ የሚቀይር የሰይጣን እሳት እንደሚሆን ግልጽ ነው። ኢራን መዋጋት ከፈለጋችሁ በሬ ክፍት ነው ስትል የዛተችው በክንፏ ስር የደበቀችውን የኒኩለር ጥጋብ በሰጣት ድፍረት ነው። በሌላ በኩል ትራምፕ በተናጠል ያወጁት የተኩስ አቁም በቴህራን ዘንድ የፈሪዱላ ተብሎ መጣጣሉ ዋሽንግተንን ወደ መጨረሻው አማራጭ ይኸውም ወደማይቀረው የኒኩለር ፍጥጫ እየገፋት ይገኛል። የዓለም የደህንነት ተቋማት እንደሚጠቁሙት ይህ የባሩ ሽታ ከቃላት ጦርነት አልፎ ወደ ተግባር ከተሻገረ ሰማዩ በኒኩለር ጭስ ተጋርዶ የምጽአት ቀንን ቀጠሮውን ሊያበስር ይችላል። በዓለም ፖለቲካ ሰማይ ስር እጅግ አስፈሪውና የጦርነት ነጋሪ ድምፅ ከሆርሙዝ ሰርጥ እስከ ዋይት ሃውስ በረንዳ ድረስ እያስተጋባ ይገኛል። በአሜሪካና በኢራን መካከል ለዓመታት ሲብላላ የቆየው የጥል መጋረጃ ተቀዶ ቀጠናው ድብልቅልቅ ያለ ግጭት ውስጥ ቆይቶ ከርሟል። ቀደም ሲል በኢስላማባድ ተገናኝተው በነበረው የተኩስ አቁም ስምምነት የቆዩት ሁለቱ ሀገራት ለዳግም ድርድር የተቀመጡበትን የጠረጴዛ ዙሪያ ትብብር ኢራን በቁጣ ገፍታ መውጣቷን ተከትሎ የሰላሙ ተስፋ በዲፕሎማሲያዊ ፍርስራሾች ተተክቷል። ይህ የቴህራን ግትር አቋም በዋሽንግተን በኩል ከፍተኛ ድንጋጤን የፈጠረ ሲሆን ቀድሞ በዛቻና በወታደራዊ ፉከራ የሚታወቁ ፕሬዝዳንት ትራምፕ ካልተለመደ የትዕግስት መጋረጃ ጀርባ በመሸሸግ የተናጠላዊ የተኩስ አቁምን አውጀዋል። ሆኖም ይህ የትራምፕ የሰላም እጅ በኢራን ዘንድ እንደ ብርታት ሳይሆን እንደ ፈሪዱላ ተቆጥሮ በትዕቢት ተንቋል። ይባስ ብሎም ቴህራን የሆርሙዝን ሰርጥ ለማለፍ የሞከሩ 3 መርከቦችን በተኩስ አንድ ዳጎትታ በመውሰድ ጦርነቱ ፊቱን ወደ ባህሩ እንዲዞር አድርጋለች። መዋጋት ከፈለጋችሁ በሬ ክፍት ነው፣ ጣቶቼን በቃውቶች ይላቸው የምትለው ኢራን ድንፋቷ ቀጠናውን የባሩ ሽታ እንዳያጠፋው ስጋት ፈጥሯል። ኢራን የልብ ልብ ያገኘችው የአሜሪካን የሰላም ጥሪ በአሽሙር እንድታጣጥል ያደረጋት ሚስጥር ግን በምስራቅ እስያ በረንዳዎች ላይ ተንጠልጥለው የከረሙት የኪም ጆንጉን ሚሳኤሎች ወደ ኢራን መግባታቸው መሆኑን የአሜሪካ የስለላ ተቋማት ደርሰውበታል። ከሰሜን ኮሪያ የተገኙትና መካከለኛ ርቀት የሚምዘገዘጉት የኒኩለር አረሮች የቴህራን ወታደራዊ ጡንቻ ከመቼውም ጊዜ በላይ አባብለውታል፣ አጎልብሰውታል። ይህ በሁለቱ ሀገራት መካከል የተዘረጋው ስልታዊ የሞት ድልድይ ተራ ዲፕሎማሲ ሳይሆን የቴክኖሎጂ የጋራ ርዕይ ውህደት ውጤት መሆኑን በጋር ተወጥቷል። በፒዮንግያንግ ላቦራቶሪዎች ተቀርጸው የወጡት በበረሃው የኢራን ምድር የተተኮሱት የሐሻብ ሚሳኤሎች ሰማይን ሰንጥቀው ሲምዘገዘጉ የዓለም የኃይል ሚዛን የሚፈታተኑ ኖዶልክ ሚሳኤሎች መንታ ወንድሞች መሆናቸውም አሁን በስለላ ተረጋግጧል። ይህ ድንበር ተሻጋሪ ትብብር ከሚሳኤል ባለፈ ወደ ኒኩለር ጦር አርዕስት ግንባታ ተሸጋግሯል። የአሜሪካ እንቅልፍ የሚነሳ የጋራ ጥቁር ገበያም ፈጥረዋል። ይህን የሰሙት ፕሬዝዳንት ትራምፕ የኒውዮርክ የኒኩለር ቁልፎችን በመዳፋቸው እያሻሹ ስለመሆኑ ከዋይት ሃውስ የሚወጡ መረጃዎች እያመለክቱ ነው። ዓለም አውዳሚ የሆነው የኒኩለር ፍጥጫ መቃረቧንም አብስሯል። ኢራን የከፈተችው የዛቻ አድማስ በምድርና በሰማይ ብቻ ሳይወሰን ወደ ጥልቁ ባህርና ወደ ረቂቁ ኢንተርኔት ኬብሎችም ዘልቋል። አሜሪካ ጥቃት በምትሰነዝርብን ከሆነ በሆርሙዝ ሰርጥ ስር የተዘረጉትን ዓለም አቀፍ የኔትወርክ ኬብሎችን እንደምትቆርጥ የዛተችው ቴህራን የኬብሎቹን ካርታ ይፋ በማድረግ መላው የአረብ ዓለም ከቀሪው ዓለም የምትገነጠልበት መንገድን
አሳይታለች። ከዚህ ባለፈ በባህሩ ግርጌ የተቀበሩትን የጸረ መርከብ ፈንጂዎች የሆርሙዝ ሰርጥን ለ6 ወራት ለማንኛውም መርከብ ዝግ ሊያደርጉት እንደሚችሉ የደህንነት ባለሙያዎች ስጋታቸውን እየገለጹ ነው። በዛግሮስ ተራሮች ስር የተገነቡትና ሳተላይቶችን ለማምጠቅ የሚሞክሩት የሚሳኤል ከተሞች የሰሜን ኮሪያ ዋሻ ግንባታ ጥበብን የተላበሱና ዋነኛ የአየር ጥቃት መቋቋም የሚችሉ የሞት ምሽጎች ሆኗል። በጠፈር ሳተላይቶች የሚታዩትና በሁለቱ ሀገራት ወታደራዊ ጣቢያዎች ላይ የሚስተዋሉት ተመሳሳይ ግንባታዎች ይህ የአንድ ሳንቲም ሁለት ገጽታ የሆነው አጋርነት ለዓለም ሰላም ትልቅ ስጋት ሆኖ ቀጥሏል። የዋይት ሀውስ ውስጥ የሚሰማው የሚስጥር መንሾካሾክና በቴህራን በረንዳዎች ላይ የሚደመጠው የጦርነት ፉከራ ዓለምን ወደማይታወቅ የጥፋት አዙሪት ውስጥ ሊከታት እንደሚችል ግን በርካታ ባለሙያዎች፣ ሐሳብ ሰጪዎች አስተያየታቸውን እየተናገሩ ይገኛሉ።